ሰላም ሰላም የተከበራችሁ ቤተሰብ፣ ዛሬ የምናየው ቻናላችሁ በእጥፍ የሚያሳድግ ብዙ ሰው ልብ ያለው የቻናላችሁ እድገት በአንዴ የሚያወጣላችሁ ይሆናል። ቻናሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ መከታተል እንዳትረሱ። አብራችሁን ቆዩ። ዛሬ የምናየው የፕሌይሊስት ይሆናል። ፕሌይሊስት ለምን ይጠቅማል? ፕሌይሊስት ማለት የተለያዩ ቪዲዮዎች አንድ ላይ አፕሎድ ይደረጋሉ። አፕሎድ ከተደረጉ በኋላ ተመሳሳይ ቪዲዮዎች የሚይዝልን ነው ፕሌይሊስት ማለት። ቻናላችሁ እንደገባችሁ የተለያዩ ሴቲንጎች አሉ። ለምሳሌ እዚህ ካያችሁ ይሄ ቻናሉ ነው። እዚህ ላይ የቻናላችን ሎጎ እዚህ ላይ ክሊክ ስናደርግ ብዙ ሴቲንጎች አሉ። ዳሽቦርድ፣ ኮንተንት አናላይቲክስ፣ ሳብታይትል፣ ኮሚኒቲ፣ ኤርን የሚሉ አሉ። ከዛ እነዚህ ፕሌይሊስት የት ይገኛል? በጎን ታገኙታላችሁ። እዚህ ጎቶ ስቱዲዮ እንዳል ፕሌይሊስት በጣም ጠቃሚ ነው። ፕሌይሊስት በትንሹ 4 በትልቁ 10 ማድረግ አለባችሁ። ግን ፕሌይሊስት የሚደረጉ ተመሳሳይ ቪዲዮዎች ናቸው። ተመሳሳይ ቪዲዮዎች እየቀጠለ እንዲያሳያቸው ነው። አንድ ቪዲዮ ከጨረሰ በኋላ እየቀጠለ እንዲያሳያቸው ነው ፕሌይሊስት የሚደረገው። እና ፕሌይሊስት የግድ መጠቀም አለባችሁ፣ ልብ ማለት አለባችሁ ማለት ነው። ብዙ ሰው ግን ፕሌይሊስት አይጠቀመውም። ስታዩት ዝም ብሎ ቪዲዮ አፕሎድ ይደረጋል። አፕሎድ ተደርጎ ቪው ካላገኘ፣ ተመልካች ካላገኘ ሊያድግ አይችልም። ስለዚህ ፕሌይሊስት መጠቀም አለባችሁ። አንድ ቪዲዮ ከተጫወተ ቀጣይ ቪዲዮም እንዳያሳየው ነው። ቀጣይ ቪዲዮ አየ ማለት ቻናላችሁ እያደገ በኃይለኛ እያደገ ይሄዳል ማለት ነው። ስለዚህ ፕሌይሊስት እንዴት እንደምትገቡ አሳያችኋለሁ። እሺ አሁን እዚህ ላይ እሺ ጓደኞቼ፣ ወደ ቻናላችሁ እንደገባችሁ ፕሌይሊስት ለማግኘት መጀመሪያ እዚህ ክሊክ ታደርጋላችሁ። ኮንተንት የሚል እዚች ትታያለች ብዬ አስባለሁ። ኮንተንት የምትል ክሊክ ታደርጋላችሁ ፕሌይሊስት ለማግኘት። ከዛ ኮንተንት እንደገባችሁ ኢንስፓይሬሽን የሚል አለ፣ ቪዲዮስ የሚል አለ፣ ሾርትስ የሚል አለ፣ ላይቭ የሚል አለ፣ ፕሌይሊስት የሚል አለ። እዚህ ላይ ወደ ፕሌይሊስት ትገባላችሁ ማለት ነው። ፕሌይሊስት እዚህ ላይ አለላችሁ። ብዙ ሴቲንጎች አሉ። ፕሌይሊስት ማለት ተመሳሳይ ቪዲዮ ሰብስብልኝ ማለት ነው። ተመሳሳይ ቪዲዮዎች ሰበሰብን ማለት ለምን ይጠቅመናል? አንድ ቪዲዮ ሰው ካየ ቀጣይ ቪዲዮም እንዲያይልን፣ ቀጣይ ቪዲዮ ካየ ደግሞ የኛ ወጪ አወር ጨመረ ማለት ነው። የኛ ጥቅም ጨመረ፣ የኛ ቪዲዮ እየታየ ነው፣ ቻናላችን እየተንቀሳቀሰ ነው ማለት ነው። ከዛ ፕሌይሊስት እንደነካችሁ ፕሌይሊስት ትነካላችሁ። ፕሌይሊስት ራስዋት ትነካላችሁ። እና አሁን ፕሌይሊስት እዚህ ስንት ፕሌይሊስት አሉ? 2 ፕሌይሊስት ያሉ። አንደኛ የሞባይል አጠቃቀም እንደምታዩት የሞባይል አጠቃቀም የሚል አለ። እዚህ እንደምታዩት የሞባይል አጠቃቀም አንዱ። ከዛ ሁለተኛው ምን የሚል አለ? ከስሩ እንደምታዩት እዚህ ላይ ምን የሚል አለ? ሃው ቱ ኦፕን ዩቲዩብ ቻናል የሚል አለ። እዚህ 7 ቪዲዮዎች አሉ። እዛ ላይኛው ደግሞ 4 ቪዲዮዎች አሉ። አንድ ቪዲዮ ከሰው ከከፈተ ለ4 ቪዲዮ ኔክስት እያለ ራሱ እንዳያጫውተው ነው። ራሳ ጫውተው ማለት ወጪ አወሩ ለኛ ይጠቅማል ማለት ነው። እና ፕሌይሊስት የግድ ማድረግ አለባችሁ። ፕሌይሊስት ለመፍጠር ወደ ክሪኤት ነው የምትሄዱት። አሁን ስለ ሌላ ትምህርት ለማስተማርም ስትፈልግ ስለ ኤሌክትሮኒክስ ይሆን ስለ ሌላ ይሆን፣ አሁን ለምሳሌ እዚህ ለመጨመር ስትፈልግ ሌላ ፕሌይሊስት ነው የምትፈጥረው። ሌላ ፕሌይሊስት ለመፍጠር ክሪኤት የሚል ትሄዳላችሁ። ክሪኤት ፕሌይሊስት መፍጠር ግን እንዳትረሱ። ከዛ ክሪኤት ካልኩ በኋላ ወደ የት እሄዳለሁ? ፕሌይሊስት የምትላለች እዚህ ትታያለች ብዬ አስባለሁ። ፕሌይሊስት ወደ እሷ ትሄዳላችሁ። ወደዚህ ትሄዳላችሁ። ክሪኤት ከዛ ፕሌይሊስት ደቃቅ ናት። ከዛ እዚህ ላይ ታይትል የሚል አለ። እንደምታዩት ታይትል የሚል አለ። እሺ እዚህ ላይ ታይትል የሚል አለ። ታይትል አሁን እዚህ ላይ ርዕሱ ትጽፋላችሁ ማለት ነው። ርዕሱ ስለምንድን ነው? አሁን ለምሳሌ ስለ ጥብስ ነው፣ ስለ ኤሌክትሮኒክስ ነው፣ ስለ ትራቨል ነው፣ ስለ ምንድን ነው? ርዕስ ትሰጣላችሁ። እዛ ርዕስ ከሰጣችሁ በኋላ ወደ ዲስክሪፕሽን ትሄዳላችሁ። መግለጫ ከዚህ ምን ይማራሉ? እንዲህ ይማራሉ፣ እንዲህ ያደርጋሉ፣ ስለተከታተላችሁ እናመሰግናለን የሚል ቶፒክም ትጨምራላችሁ። መጨረሻ ላይ ክሪኤት ትላላችሁ። ክሪኤት መጨረሻ ላይ እዚች ስም ስላልጻፍኩላት ነው እንጂ ስም ብጽፍላት ክሪኤት የሚል ትሰጠኛለች ማለት ነው።
ከዛ መጨረሻስ ምን ታደርጋላችሁ? አድ ቪዲዮስ ብላችሁ እዚህ አድ ቪዲዮስ አለች። አድ ቪዲዮስ ብላችሁ ተመሳሳይ ቪዲዮዎች ትሰበስባላችሁ ማለት ነው። ተመሳሳይ ቪዲዮ ሰበሰባችሁ ማለት የእናንተ ቻነል የእናንተ የሰራችሁትን ቪዲዮ እየታየ ነው ማለት ነው። እየታየ ነው ማለት ደግሞ ለቻናላችሁ ትልቅ ጥቅም ያመጣል ማለት ነው። ስለዚህ ቪዲዮ መልቀቅ ብቻ ሳይሆን ፕሌሊስትም በሚገባ መስራት አለባችሁ። የራሱ ፕሌሊስት ለምሳሌ አንድ ስለ ቪዲዮ ኤዲቲንግ አስተምራችሁ ስለ ቪዲዮ ኤዲቲንግ በተመለከቱ ቪዲዮዎች አንድ ላይ ትሰበስባላችሁ። ስለ ኤሌክትሮኒክስ ከሆነም ስለ ሌላ ከሆነም ተመሳሳይ ቪዲዮዎች ቪዲዮዎች ታስገባላችሁ ማለት ነው። አስገባችሁ ማለት ደግሞ አንድ ቪዲዮ ካየ 5 ቪዲዮ ካሉ 5 ቪዲዮዎቹ ኔክስት ያለ እንዲያጫውተው ያደርገዋል። ኔክስት ያለ ካጫውተው ደግሞ ለቪዲዮአችሁ ትልቅ እድገት ይሰጣል ማለት ነው። ስለዚህ ተመልካቾቼ ከዚህ ትንሽ እውቀት እንዳገኛችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቻው